ውድ የሶሻል ሚዲያ ተከታይ ደንበኞች በሙሉ ዛሬ ደግሞ እንግዲህ ከዚህ ከእጽዋት ከምርምር ቦታ ሆኜ የማሳያችሁ ብዙ ነገሮችን ነው። እንግዲህ በሶሻል ሚዲያ ላይ እንግዲህ የምንለቃቸው ትክክለኛ የሆኑ እጽዋቶችን ሀገር በቀል የሆኑትን የሚጠቅሙ ጠቃሚ የሆኑትን ነው። ዛሬ እንግዲህ ማሳያችሁ ይህችን እጽዋት ነው። ይህች እጽዋት እንግዲህ ይዋት ውስጡ ግን እንደ ሰው ቀይ ነው። በጣም ገራሚና ገራሚ ነው። ብዙ ጊዜ በሳጥን ቢኖር የማይበላሽ በጣም አስተማማኝ የሆነ ነው። ይሄ እንደምታዩት ፍሬ ሊያፈራ ነው። እንግዲህ ይሄ ፍሬ እያፈራ ነው። በጣም ገራሚና ገራሚ ውስጡ እፀ ፀሐይ ይባላል። እፀ ፀሐይ ማለት ይሄ ነው። ለብዙ ነገሮች ነው የምንጠቀምበት። በጣም ከምንም በላይ ማለት ነው። የዚህ እጽዋት እንግዲህ በጣም ገራሚና ገራሚ የሆነ እጽዋት ነው። እንግዲህ እፀ ፀሐይ አንደኛው ይሄ ነው። ሁለተኛ እጽዋት ደግሞ ማሳያችሁ ደግሞ ይሄን እጽዋት ነው። ይሄ እጽዋት እንግዲህ ለነገርኳችሁ በባለፈው ገልጬዋለሁ። ይሄ ብዙ ሰዎች ያሰሱበታል። ይሄ እጽዋት ተስፋ በደጅ ነው የምንለው። ውስጡ ትልቅ ነው፣ ሙቀጫ ያህላል፣ ወተት ይወጣዋል። እኛ የምንጠቀመው እንደ ብልትም እንደ ተለያየ ነገር ነው። የሆርደው እንጠቀምበታለን። አሁን ብዙ ሰዎች ብዙ ወይ ብላ ይላሉ። ወይ ብላ አይደለም፣ በፍጹም ራስ ፋሪስ ይሉታል። አይደለም፣ ይሄ ዝም ብሎ በወሬ ሳይሆን ማወቅ ነው እጽዋትን። ይሄ ብዙ ሰዎች እያምታቱበት ነው፣ ግን በጣም አደገኛ የሚፈለግ ይሄ በጣም እንደ ጊዜዋ በደጅ ላይ የሚተከል አስተማማኝ የሆነ ብዙ ነገር የሚጠቅም እጽዋት ነው ማለት ነው። ብዙ ሰዎች ግን ያምታቱበታል፣ መምታታት የለባቸው ማለት ነው። ሶስተኛው ዛሬ ደግሞ የማሳያችሁ ደግሞ ይሄ እጽዋት ነው። ይሄ እጽዋት እንግዲህ ምን ይባላል ካላችሁ ይሄ እዩት፣ አበባውን ምንድነው ይሄ እንሶስላ ማለት ነው። እንሶስላ እንግዲህ እጅ ይሞቁበታል ሴቶች ለብዙ ነገር ዘርፈ ብዙ። ይሄም የሀገር በቀላችን ነው። ይሄ እጽዋት እንግዲህ ድሮ አባቶቻችን ቀለም ሰሩት የነበረ ከዚህ ነው። ይሄ ቀለም ስሩ በጣም ትላልቅ ነው። እንግዲህ ይሄ በጣም እንግዲህ ግሽጥ ማለት የተለየ ነው። እንሶስላ ማለት የተለየ ነው። በጣም ይለያያሉ። ይሄ ቀይ ነው እንደምታዩት፣ እንሶስላ ደግሞ ሌላ ነው። ይሄ በአበባውም በምኑም ይለያያል። እና ይሄ ድሮ አባቶቻችን ቀለም እንግዲህ ብር ቀርጸው ቀለም ቀርጸው በጣም ይሰሩበት የነበረ ይሄ ነው። እንግዲህ ዛሬ ብራናዎችን በዚህ የተጻፈ ነው። ይሄ እንግዲህ በጣም አስተማማኝ የሆነ ለብዙ ነገሮችን እጅን እንግዲህ ብዙ ሰዎች እንሶስላ መሞቅ እጅ ያለሰልሳል እያሉ ብዙ የሚጫወቱበታል። አዎ ትክክል ነው። እጅ ያለሰልሳል፣ እከክን ያጠፋል። ግን ብዙ ነገሮች እኛ ደግሞ እንግዲህ ውስጡ ለብዙ ነገሮች እንግዲህ ውስጡ በጣም ብንቆፍር ብናሳያችሁ ትላልቅ የሆነ ነው። እንግዲህ እንሶስላ ለብዙ ነገሮች ቅጠሉን እንጠቀምበታለን። ግንዱም ይሄ ተከትክቶ ስሩም በጣም የሚጠቅም ሀገር በቀል እጽዋት ነው። በጣም እንግዲህ እንደነገርኳችሁ ለቀለም ቀይ ቀለም ይሰሩ የነበሩ የድሮ አባቶቻችን ብዙ ገዳማትን ብዙ በተለያዩ ቦታዎች የዚህ እንትን ነው እንግዲህ ውጤት ነው። ዛሬ ኢትዮጵያን የሚያስጠራ ይሄ ነው። የዚህ አይለቅም። በጣም ከዚህ ጋራ በደንብ አድርገው አንጥረው ሰዎች ቀለምን ብራናን ፍቀው ቀለም ቀርጸው የሰሩበት ይሄ ነው ማለት ነው። እንግዲህ እኛ ደግሞ ለብዙ ነገር እንደ ክፉ ገላም እንጠቀምበታለን። ለክፉ ገላም የተለያዩ ነገሮች የምንጠቀምበት ነው። እዚህ ደግሞ አዙሪት ናቸው። እዚህ በቅሎ አልገጠመኝ ነው። አዙሪት ማለት ናት። ነው ብዙም ባይቀር ችግር የለውም። እንግዲህ እጽዋት እንግዲህ ይህን ይመስላል። እንግዲህ ሀበሻ የባህል ሕክምና ዘመጋቢ ጥበባት እንዲሁም ደግሞ ሌሎች ደግሞ አሉ እጽዋቶች ደግሞ እንግዲህ እነዚህ ደግሞ ታድሶ ማለት ይሄ ነው። ታድሶ እንግዲህ ይሄ ታድሶ እንጨት ማለት እንግዲህ ታድሶ እንግዲህ እድሜን የሚያረዝም እድሜን ትክክለኛ የሆነ እድሜን በስነ ስርዓት ይሄ ማንኛውም በሽታን የሚከላከልና ለእድሜ የሚያደርጉት አባቶቻችን ይሄ ነው። በጣም አስተማማኝ የሆነ እጽዋት ነው። የእጽዋት እንግዲህ ለብዙ ነው፣ ዘርፈ ብዙ ነው። በባለፈውም ገልጬላችኋለሁኝ። ይሄን እንግዲህ ብዙ ሰዎች በተለያየ ነገር እየሰየሙ የሚያምታቱበት ነው ማለት ነው። አራተኛው እጽዋት ደግሞ ይሄ ነው። ይሄ እጽዋት ደግሞ እንግዲህ ሂርና ይባላል፣ ወይም በአገራቢያችን ደግሞ ሰርክ አበባ ይባላል። ይሄንን አሁን በባለፈው ለጨንጓራ ብሎ ሲያስተዋውቁ ሰምቻለሁ። ነውር ነው በጣም ከምንም በላይ አይበላም። በጣም አደገኛ የሆነ ፍሬውን አሁን ይሄ ለደም ግፊት ብላ ታስተዋውቁ አይቻታለሁ። ይሄ ፍሬው አይሆንም። በጣም ከምንም በላይ መራራ በጣም አደገኛ የሆነ መርዛማ ነው። እና ይሄ እኛ የምንጠቀምበት ለተለያየ ነገር እንጠቀምበታለን። የዚህ ፍሬውን ብዙ ሰዎች ይሆናል ብሎ ፍሬው ይሄ ነው። ይሄን የመሰለ ፍሬ እነዚህ ፍሬ ናቸው። እንደዚህ አይነት ነው። አይሆንም፣ አይበላም። ዝም ብሎ ይሄንን መጽሐፈ አድኖ እና የጻፈው እያነበቡ ብዙ ሴቶች ወንዶችም በቲክታክ ላይ ለዚህ ይሆናል እያሉ ብዙ ሰው የማይሰጥ ነገሮችን ሰው በልቶ እንዲሞት። ይሄ በጣም ክፋታ መጨረሻ ላይ ለሰው ቀርቶ ለከፍት የማይሆን ነው። እኛ የምንጠቀመው ለተለያየ ነገር ነው የምንጠቀመው እንጂ ለሚበላ ነገር ፈጽሞ የተከለከለ ነው። እንዳትጠቀሙት።
ይሄንን ሲያስተዋውቁ ስላየሁ ነው። እንግዲህ ይሄን ይመስላል ማለት ነው። አምስተኛው ደግሞ ይሄ ነው። ይሄ እንግዲህ ጭፌ እንለዋለን። ጭፌ ማለት ይሄ ነው እንግዲህ የዚህ ቅጠሉ በጣም አስተማማኝ ብዙ ጊዜ በመንጋጋቸው ላይ ኩስለም እንዳለ ላንጋቸው ላይ የታመሙ ሰዎችን ይሄን እንግዲህ ቅጠሉ ብቻ በማኘክ የሚያጠፋ አደገኛ የሆነ እጽዋት ነው። ይሄ ጉዳት የሌለው አሁን አይበላም ያልኳችሁ ይሄ ቢበላ ምንም ጉዳት የማይሰጥ ስለሆነ የሚበሉና የማይበሉ እጽዋቶችን ተለይተው ማወቅ አለባቸው ማለት ነው። አሁን ይሄ እንደነገርኳችሁ አይበላም፣ ይሄ ግን ይበላም የሚጎዳው ነገር ስለሌለው ማለት ነውና ይሄን ይመስላል እንግዲህ። ይሄን እጽዋት እንግዲህ ቦታው ላይ መጣችሁ ለመጎብኘት የምትፈልጉ ሰዎች ካላችሁ ስልክ ቁጥር 0912 01 3955 0911 59 27 49 አድራሻችን ያው ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው የምንገኘው። መጥቶ ማየት ነው። መድኃኒት የምትፈልጉ ልክ በሰጧችሁ ስልክ ቁጥር ማንኛውም መድኃኒት መጠየቅ ትችላላችሁ ማለት ነው። በሌላ እጽዋት በሌላ ፕሮግራም ስንገናኝ ቸርን ሰንብት። አመሰግናለሁ።